ስካይላይት ሆቴል ነው ያለው። አንድ በጣም ትልቅ ፕሮግራም እንዳለ ሰምቼ ነው የመጣሁት። አኳያ ፕሮፐርቲስ በተለይ ደግሞ መሀል ከተማ ላይ ሱቆችን፣ አፓርትመንት ቤቶችን እየገነባ ያለ በጣም ትልቅ ተቋም ነው። ከትልቁ ኩራታችን ከሆነው ከኢትዮጵያ አየር መንገድ ጋር ዛሬ አንድ ስምምነት እንደሚያደርጉ ሰምቼ፣ እንዲሁ ደግሞ አኳያ ፕሮፐርቲስ የብራንድ አምባሳደሩን ይሾማል። ማነው ብራንድ አምባሳደር የሚሆነው? በኢትዮጵያ አየር መንገድ እና በአኳያ ፕሮፐርቲስ መካከል የሚኖረው ስምምነት ምንድን ነው የሚለውን በደንብ ከፕሮግራሙ እናያለን። በጣም ብዙ ታዋቂ ሰዎች አሉ፣ የተለያዩ ባለስልጣናት አሉ። በጣም ደስ የሚል ፕሮግራም ነው። ከኔ ጋር አለ። የቤትን ችግር በመቅረፍ ላይ ይገኛል። አኳያን በደንብ መርምሮ አጣርቶ ይመጥነኛል ብሎ ፓርትነርሽፕ መስርቷል። እንኳን ደስ ያላችሁ የመላው አኳያ ቤተሰቦች። እንደምን አመሻችሁ። ክቡራትና ክቡራን፣ ጥሪ የተደረገላችሁ ክፍሎች፣ የኢትዮጵያ አየር መንገድ የማኔጅመንት አባላት እንዲሁም የአኳያ ቤተሰቦች፣ እናቴ፣ አባቴ፣ እህት፣ ወንድሞቼ፣ ጓደኞቼ፣ እኔን ያመናችሁ ድርጅቱን ያመናችሁ በሙሉ ላቅ ያለ ምስጋናዬን ለማቅረብ እወዳለሁ። ስላከበራችሁ ያላከበራችሁ አክብራችሁ partnership, ladies and gentlemen, a partnership of two giants. Please, go ahead. የፊርማ ክብራትና ክብራን ከዚህ በኋላ ከአኳያ ፕሮፐርቲስ ቤት የምንገዛ ሰዎች በአኳያ ፕሮፐርቲስ ወይም ቤቶች ላይ ኢንቨስት ባደረግን ቁጥር እስከ 50,000 ማይል የሚደርስ የክብር የመቲ ቦርዲንግ ጨምሮ እነዛ ፋንሲ መተኛት የሚያስችሉ እጅግ ልዩ የሆኑ ካቢኖች ውስጥ ተሳፍራችሁ በዛ ውብ የሆነ ስማይል የተስተናገዳችሁ በየትኛውም የቪአይፒ ላውንጅ የስታር አላያንስ ሜምበር የሆነ ቪአይፒ ላውንጅ ሁሉ እየተጠቀማችሁ እጅግ ልዩ የሆነ በገንዘብ የማትገዙት ክብር በኢትዮጵያ አየር መንገድ። ክቡራትና ክቡራን፣ አኳያ ፕሮፐርቲስ ደግሞ በዛው ልክ የሆነ እጅግ ዘመናዊ የሆነ በሚገርም ጥራት የተገነባ ያለ አግባብ የተለጠፈ ሳይዝ የሌለው ብራችንንም የሚቆጥር ሜካኒካል ቬንትሌተር ጭምር ያላቸውን አፓርትመንቶች እያንዳንዱ ቤት ምንም አይነት ሽታ እንዳይኖር የሚያደርግ እጅግ ዘመናዊ ሜካኒካል ቬንትሌተር የተገጠመላቸው። ለምሳሌ እኔ በቅርብ በአጋጣሚ ሄጄ ሳሬ ሆቴል አካባቢ ያለውን አይቼዋለሁ። እነሱን ከማግኘት ከሳምንት በፊት እነዚህም ውብ የሆኑ ፕሮፐርቲዎች በጣም ምቹ በሆነ የክፍያ ዘዴ ያለ ምንም ወለድ በ30 ወር የሚከፍሉባቸው ቤቶች ግዙ። ተፈርሟል። ሌትስ ጎ። አሁን የትኛው ተባበራሉ? አኳያ ፕሮፐርቲስ ይከፍላል። Congratulations.